እንዴት ናችሁ? ውድ የዘውድ ፈርኒቸር ቤተሰቦች ዛሬ የሚያምሩ ሁለት እቃ ይዤላችሁ መጥቻለሁ። ኮስሞና ቲቪ ስታንድ ለሳሎናችሁ የምታምር ግርማ ሞገስ የምትጨምር ቲቪ ስታንድ ና እዚህ ደግሞ መዋቢያ የምትሆን አንድ ጽድት አድርገን የሰራናት ኮስሞ አለች። በኤችዲኤፍ በላምሌት ነው የሰራናት። እንግዲህ ይህችን ስራ ቅልጥፍ ብላ ብዙ ጥቅም ያላትና የምታምር ኮስሞ ናት። እስኪ ቪዲዮውን ላይክ እያደርጋችሁ ጀምሩት። ስለ ስራው አንዳንድ ነገር ላስረዳችሁ ውድ የዘውድ ፈርኒቸር ቤተሰቦች ማለት ነው። እና እቺ ኮስሞ እንደምታዩት እንግዲህ በ1 ሜትር ወደ ላይ ደግሞ ሜትር ከ80 ግን የሰራናት ማለት ነው። እንግዲህ መስታወቱም እንደምታዩት እንግዲህ ሰፋ ያለ ነው። ለመዋብም ለትልቅ ሰውም በቃ ሁሉን ያማከረ ስለሆነ እንግዲህ ተለቅ አድርገን ሰርተነዋል ማለት ነው። እንዳያችሁት ሰፋ ያለ መስታወት ነው። ለመዋብ በጣም ይመቻል። ከስር አንድ ወንበር አለች። ተቀምጣችሁ እንደዚህ ለመዋብ በጣም ይመቻል ማለት ነው። እዚህ ጋር አንድ መሳቢያ አለ። አንዳንድ ነገሮችን ማስቀመጫ ሆነላችኋል። 3 መሳቢያና አንድ በራፍ ነው በአጠቃላይ የተጠቀምነው። እዚህም እንደዚሁ አንድ መሳቢያ አለ። ይሄንን በቁልፍ አድርገንለታል ማለት ነው። እዚህ ከስርም አንድ መሳቢያ አለ። ታችኛው ላይ በራፍ ነው ያደረገው። ተለቅ ሙቃ ማስቀመጫ ይሆንላችኋል ማለት ነው። እሺ ስራ እንግዲህ እንዳያችሁ ነው። ቀለል ብላ በጣም የምታምር ስራ ናት። እንግዲህ አድርገን ነው እየሰራናት ማለት ነው። እዚህ ጋር እንደዚህ ከፋፍለነዋል። አንዳንድ ነገሮችን ማስቀመጥ ትችላላችሁ። ቶችን ትናንሽ አበባዎችም ሊሆን ይችላል። የፈለጋችሁትን ማስቀመጥ ትችላላችሁ። እንግዲህ ጥርት አድርገን የሰራናት ይህችን ስራ እንደታያችኋት አስተያየታችሁን ኮሜንት ላይ ያሳውቁን። ሌሎች ተጨማሪዎች ዲዛይን የምትፈልጉ ደግሞ ብዙ አይነት ምርጫዎች ስላሉ እናስመርጣችኋለን። ሁልጊዜም የእናንተ ምርጫ ነው የምንሰራው ማለት ነው። የሁለተኛዋ ስራ ደግሞ ቲቪ ስታንድ ናት። በጣም የምታምር ዲዛይን ቀለል ብላ እንግዲህ ለሳሎናችሁ ድምቀት እስከ 55 ኢንች መያዝ የምትችል ናት። ከዚህም በላይ ደግሞ ሰፋ አድርገን መስራት እንችላለን። እናንተ ፈልጋችሁት ነው ሁልጊዜ የምንሰራው እና እቺ ቲቪ ስታንድ ደግሞ በጣም ታምራለች። የዛሬኛዋ እንደዚህ በሌላ ከለር፣ ይህም እንደዚሁ በላምሌት ነው የተሰራው በኤችዲኤፍ በሚባለው ማለት ነው። እዚህ ጋር አንድ መሳቢያ አለን። አንዳንድ ነገሮችን ታስቀምጡበታላችሁ። እዚህኛው ጋር ደግሞ ሲፈር ምናምን አንዳንድ እዚህ ጋር ጌጣጌጥ ማስቀመጥ ትችላላችሁ ማለት ነው። ጥንካሬ እንግዲህ አለው ማለት ነው። ዲዛይኑ እንግዲህ ቀለል ያለች ሆና በጣም ጠንካራ የሆነች ስራ ናት። ከዚህ በፊት በኤምዲኤፍ በቀለም ሰርተናታል አሉ ሌላ ቪዲዮ እና ይህን መስራት። እዚህ ጋር ደግሞ አንዳንድ አበባ ጌጣጌጦችን ማስቀመጥ ትችላላችሁ ማለት ነው። እንግዲህ ለሳሎናችሁ ድምቀት ነው። ቲቪ ስታንድ እንግዲህ እስከ 55 ኢንች ነው የምትይዘው። ከዚህም በላይ የምትፈልጉ ከሆነ ሰፋ አድርገን መስራት እንችላለን። ሁልጊዜም የእናንተ ምርጫ ነው የምንሰራው። ኮስሞም እንግዲህ እንዳያችሁት ነው። ለዲዛይን የምትፈልጉ ከሆነ ከስር ባለው ስልክ እየደወላችሁ መምራት ትችላላችሁ። ያላችሁበት ድረስ እንልክላችኋለን ማለት ነው።